ማነው እንደኔ ደሞዝ ቀን ደስ የሚለው? እኔ ደሞዝ ቀን እስከሚደርስ በጣም ነው በቃ የምቸኩለው ማለት ነው። ያው ብዙ በየወሩም ሆነ በየሳምንቱ ታቅዳላችሁ ምን ምን እንደምታደርጉ እና በቃ ወሩ እስከሚሞላ ድረስ በጣም ነው የምቸኩለው። በቃ ይሄን ለማድረግ ይሄን ለመግዛት ይሄን ለማድረግ እያልኩ ብዙ አስባለሁ እና በቃ ልክ ወሬ ሲሞላ በጣም ነው ደስ የሚለኝ። ያው ሁላችንም እንደሰታለን ማንኛውም ሰው ለብር ብለን ስለሆነ የምንለፈው እንደዚህ ምን ሰደደውም ብዙ ነገር የምንሆነው ለብር ብለን ነው ታውቃላችሁ። እኔ በነገራችን ላይ እኔ ብዙ ጊዜ ብር በእጄ እንደዚህ ይዤ አላውቅም። አሁን እንዳጋጣሚ ይሄ ራሱ ሲጀመር ይሄዳል የለም አሁን ይላካል የምታዩት ብር ማለት ነው እጄ ላይ እኔ እንደዚህ ብዙ ብር እንደዚህ ያን ያህል ብዙ አይደለም። በነገራችን ላይ ኮሜንት ላይ የስንት ወር ደመወዝ እንደሆነ ጻፉልኝ እሺ። ያው በደንብ አቃ ያሳያችኋለሁ የስንት ወር ደመወዝ እንደሆነ ማለት ነው። ያልነገረው እናንተ ኮሜንት ላይ ተናገሩ። እና የመጀመሪያ ጊዜ ነው እንደዚህ እጄ ላይ እንደዚህ ብር ሲቀመጥ ማለት ነው ታውቃላችሁ። እዚህ ሳውዲ አረቢያ ላይ ተመጣ ቢያንስ እንኳን አሁን 5 አመት ሆኖኛል ባልተሳሳት ይመስለኛል። እና እንደዚህ ብር ተቀምጦ አላውቅም እጄ ላይ ማለት ነው። ተቀምጦ የለም አያውቅም ሲጀምር ማለት ነው። አላየውም ራሱ አንዳንድ ጊዜማ አላየውም ወዲያው መጥት ይላል ወዲያው ይላካል ማለት ነው። እና አሁን ላይ ትንሽ ዘግየት ትብላለች ለምን እንደሆነ ባላውቅም ማለት ነው። ያው እንደምታዩት እንግዲህ የስንት ወር ደመወዝ ይመስላችኋል እናንተ ስታስቡት? የዚህ ጋር እንግዲህ መቶ ነው። እዚህ ጋር ያለው ደግሞ 50 ነው። እዚህ ጋር ደግሞ ምንድነው 200 ምናምን አለ እዚህ ጋር እና ይሄ የስንት ወር ደመወዝ ይመስላችኋል እናንተ? እስኪ ገምቱ። ኮሜንት ላይ እናንተ አስቀምጡልኝ ማለት ነው። እና አሁን ይሄ አገር የሚገባ ነው እቃ የሚገዛበት ነው። እቃ የታዘዘ አለ የሚከፈል ነው ለሱ ማለት ነው። ብር በእጄ መያዝ በጣም ያስደስተኛል፣ ደስ ይለኛል ግን ማለት ነው ችግሩ ማለት ነው አይቀመጥም ማለት ነው። ወዲያው ነው ጠፍት የሚለው። እንደኔ ብዙ ነገር የምታደርጉ ልጆች ካላችሁ ታውቁታላችሁ። እልም ነው የሚለው ማለት ነው። ቀጣይ ይሄን አድርጋለሁ ይሄን እንደዛ አድርጋለሁ ብላችሁ ስታስቡት ያ ነገር ራሱ አይሳካም። አይበቃም ሲጀመር ብሩ እልም ነው የሚለው። እንዴት እንደሆነ ምን እንደሚሆን አልናቅም ማለት ነው። በረከት ምናምን የለውም ሲጀመር። ያው ቢሆንም ግን እግዚአብሔር ይመስገን ያው ስራ አልፈታሁም እየሰራሁም ስለሆነ የሰው እንግዲህ ሰው ስራ ካልፈታ ሌላው ነገር ችግር የለውም። ቀስ ብሎ የሚመጣና የሚገኝ ነገር ስለሆነ ማለት ነው። እና ዛሬ እንግዲህ እንደውም ተቀብያለሁ እና እስኪ ገመቱ ቤተሰብ ገመቱ እስኪ የስንት ወር ደመወዝ ይመስላችኋል? የስንት ወር ደመወዝ ይመስላችኋል? እዩትና ማለት ነው። እና ቤተሰብ እስኪ ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እንደው ምናልባት እንደው በዚህ ዩቲዩብ እንኳን ካለፈልኝ ሀገሬ ከገባሁ በዚህ ዩቲዩብ እንኳን ካለፈልኝ ማለት ነው በዚህ እንኳን ሀገሬ ከገባሁ እና እስኪ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። ይኸውልህ እንደዚህ ነው ደግሞ እኮ የምንፈገው ማለት ነው። ቪዲዮውም እንደዚህ ምን ሆነው ለብር ነው። ይሄ እንግዲህ መጨረሻውን ደግሞ ካሳመረልን በዩቲዩብም ደግሞ የሚከፈለንን እንደዚህ ሚዲያ ላይ እናወጣለን፣ አንደብቅም። የሚከፈለን ሁሉ ሚዲያ ላይ እናወጣለን። ይሄን እንደምታዩት ነው እንግዲህ በነገራችን ላይ የብዙ ወር ደመወዝ እንዳይመስላችሁ ማለት ደግሞ ብዙ እንዳትገምቱ ትንሽ ነው። እሺ ያን ያህል ብዙ ደግሞ ታውቁታላችሁ። ያን ያህል ብዙም አይደለም ትንሽ ነው። ትንሽ ነው ማለት ያው ትንሽ ናት ልላት አልፈልግም። በክብር ነው እንደውም የምጠራው ማለት ነው። በጣም ትልቅ ብር ነው። አንተ መባል ራሱ አለበት፣ አንቺ መባል ራሱ የለባትም ማለት ነው። ይሄን ለማግኘት ስንት እንዴት እንደሆንኩ እኔ ነኝ የማውቀው ታውቃላችሁ። እና እንደዚህ ነው እላችኋለሁ። እንዴት አያችሁት? የሳውዲ አረቢያ ብር የማታውቁት ካላችሁ የሳውዲ አረቢያ ብር 100 ብር ነው። ይሄ ደግሞ 50 ነው። 100 ደግሞ አለ የት ነው ያለው? ያው 100 አይታችሁታል ቅድም ላይ
እዚህ ጋርም አለ። ይኸው 10 ብርም አለ እናሳያችሁ። የ10 ብር 5 ብርም አለ ይመስለኛል። እኔ ኧረ አሁን ላይ እኮ እናንተ ታውቃላችሁ። ኧረ እኔ ጋር እኮ እንደዚህ ብር ተቀምጦ አያውቅም። ጉድ ጉድ ጉድ! ኧረ ጉድ ነው። ተመስገን ተመስገን፣ እውነት ተመስገን። አለፈልኝ በቃ በእጅ ብር መያዝ ጀመርኩ። እውነት አለፈልኝ በቃ። በጣም ነው ደስ ያለኝ እንዴ! ኧረ እኔ እግዚአብሔርን እጄ ላይ ብር ተቀምጦ አያውቅም። እኔ እጄ ላይ ብር ተቀምጦ አያውቅም። ልምን የሚለው በቃ ማለት ግን በነገራችን ላይ እየሰራሁበት ነው። በጣም ብዙ ነገር ነው የምሰራበት። እንደዚህ ወር ደግሞ ሲሆን ስራም አልፈታምም እና ደግሞ በደንብ ነው የምሰራበት። ብዙ ነገር ሰርቼበታለሁ። ያው እንግዲህ ቤተሰብ ሆኖ ወደፊት እንግዲህ አገር ስገባ ብዙ ነገር ማሳያችሁ ብዙ ነገር እንግዲህ የምታዩት ነገር ይኖራል። አብረን እንግዲህ እናያለን። ብዙ ነገር እንማማራለን። ብቻ እየደረስን እናወራበታለን። ለጊዜው እንግዲህ እንችን በሩን እንደዚህ ቀረጽ እያደረግን እንልካታለን። ኢትዮጵያ ብዙ ነገር ትሰራለች። የምንዛሬ ጨምሯል። አሁን ላይ እዚህ ምንዛሬ ጨምሯል። ኢትዮጵያ ላይ ደግሞ እቃ በጣም የሚወደደው አሁን የሆነ እቃ ለማዘዝ ስፈልግ በጣም ውድ ነው ማለት አሁን ይሄ ብዙም ነገር አይገዛልኝም። የተወሰነ ምናምን ነው እንጂ የሚያመጣልኝ ያን ያህል ብዙ እንትን አይልም። ግን ቢሆንም እግዚአብሔር ይመስገን ኧረ በረከትም አለው እና እንደዛ እንላችኋለሁ ቤተሰብ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ፕሊስ ፕሊስ ፕሊስ። ቪዲዮዎች ቢያንስ እንደው መታየት አለበት እና እንደዛ ነው እላችኋለሁ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው። ይሄንን ግን በዛውም ገምቱሽ የስንት ወር ደሞዝ እንደሆነ አይታችሁታል። በደንብ ደግሞ በጣም እንዳትገምቱሽ።